ያስገባላችሁ ቀርጸላችሁ ጥሩ ነበር ግን እየሮጥን ነበር ሰው ላይ እንትን አይደል እሺ ምንድነው ይሻላል በጣም ነው የሚያስፈራው የሆነት ያስፈራል ተነሳኋት ሶስተኛ ዙር ስራዬ ተበላሽቶ ከዛ 3 ቀን ምናምን አበላን አሁን ይሄም ሁሉ ሚጥሚጣ ከሰርከኝ እናንተ ብሉልኝ ሙላ ብዙ የተቀቀለ ድንች ከመብላት ጋር በግብር እኮ ነው ከቤት ተቀብላችሁ ነው 20 ብር አንዱ 10 ብር አንዱ 10 ብር ሁለታችሁ 20 ብር ያው አንዳንድ ከስተመሮቼ መቀረጽ አይፈልጉም ካሜራ አልፈለጉምና አንዱ ችግር የሆነብኝ ነበር እሱ ነው እንደውም እዛው ውጪ ግን ሰው በጣም ነው የሚያበረታታው መንገድ ላይ ራሱ አይዞሽ በርቺ ያሉኝ ብዙ ናቸው መልስ አልተቀበሉኝም ነበር ምንም የለኝም ታው ችግር የለውም እንደዚህ ለሷ ይሄ ለጭ ያ20 ብር ዝርዝር የለኝም እና ስራ ላይ ነው ዝርዝር እሺ በጣም ደስ የሚል ነበር እንደውም እኔ ብዙ ቦታ አልሄድኩኝም እዚሁ አካባቢ ነው የነበርኩት ግን እዚሁ አካባቢ ራሱ በጣም አፕሪሺየት ያደርጉኝ ትንሽ ይከብዳል ደግሞ እኔ ራሴ ለመጀመሪያ ጊዜ ነው እንደዚህ ፕሮግራም አስቤ ስወጣና ትንሽ ከብዶኛል ግን ዋናው ዓላማ በዚህ ፕሮግራም ላይ ዝቅ ተብሎ የሚሰሩ ስራዎችን ምን ያክል አድካሚ ናቸው ስራው እንዴት ነው ምን አይነት ፈተናዎች አሉት ከዛም አልፎ በቀን ስንት ይገኛል ወይም ደግሞ ስንት ይሰራል ሚለውን ለማሳየት ነው ዋናው የፕሮግራሙ ዓላማ እንግዲህ በቀጣይ በሌሎች ስራዎች እመጣለሁኝ ይሄንን አሳየን ይሄንን ስሪ የምትሉኝ ካለ እሰራለሁ እናንተም አበረታቱኝ ደግፉኝ ላይክ ሰብስክራይብ ሼር አድርጉ አመሰግናለሁ በሌላ ስራ እስከምንገናኝ ሰላም ሁኑልኝ በቃ እንጂ ልድገመው